ክፍል አንድ የባድር ጦርነት የበስተጀርባ አውድ ወደ መዲና ከተሰደዱ በኋላ ሙስሊሞች አዲስ ማኅበረሰባቸውን እየመሠረቱ ነበር። የመካ ቁረይሾች ግን እንዲበለጽጉ አልፈቀዱም። እስልምናን ለማጥፋት እና ከመካ የወጡትን ለመቅጣት አስረዋል። የታሰበ ውይይት። አቡበከር የአላህ መልእክተኛ ወይ በቁጥር የበለጡ ናቸው፣ እንዴት እንጋፈጣቸዋለን? ነቢዩ ሙሐመድ ሶነወ አቡበከር ለጦርነት በመዘጋጀት ላይ ሙስሊሞቹም አደጋውን አውቀው ከመዲና ሄዱ። ብዙዎቹ ያልታጠቁና ልምድ የሌላቸው ነበሩ፣ ነገር ግን ልባቸው በአላህ ላይ ሙሉ እምነት ነበረው። የታሰበ ውይይት። ዑመር ኢብኑል ኸጣብ አንተ ነቢዩ ሆይ እኛ ጥቂቶች ነን፣ ደካሞች ነን፣ እነሱ ብዙ ሲሆኑ እኛ እንዋጋቸዋለን። ነቢዩ ሙሐመድ በረመዳን 17ኛው ቀን ሁለቱ ሰራዊት በድር በሚባል ጉድጓድ አጠገብ ተገናኘ። በቁጥር ቢበዙም የሙስሊሞች ሞራል ከፍ ያለ ነበር። እያንዳንዱ ወታደር ይጸልያልና በፍርሃት ላይ በእምነት ይታመን ነበር። በውጊያ ውስጥ የታሰበ ውይይት። አሊ ኢብኑ አቢ ጣሊብ አስታውስ፣ ለአላህ መንገድ ነው የምንዋጋው። ሐምዛ ኢብኑ አብዱል ሙጡሊብ ዛሬ የነቢያችንና የሕዝባችንን ክብር እንጠብቃለን። ቁረይሾች በጥንካሬያቸው በመተማመን ክፉኛ የመዝጊያ ክፍል። ስለዚህም የበድር ጦርነት በእስልምና ታሪክ ውስጥ የድፍረት የስትራቴጂና የእምነት ብሩህ ምሳሌ ሆኖ ቀጥሏል። ከ313 አማኞች በፍትሕ በአንድነትና በአላህ መታመን መርሆች እየተመሩ አንድ ሕዝብ መነሳት ጀመረ። በቀኑ መጨረሻ ሙስሊሞች በደሌወቱ ሰብቲር ቁረይሾች ተጋደለዋል። ብዙዎች ተማርከዋል። ሙስሊሞች ግን ጮዲን ሰዎች በቃ አትተዋል። ይህ ጦርነት ከድል በላይ ነበር። ይህ ለምዕመናን መለኮታዊ ድጋፍ ምልክት ነው። ቱርቡሴቴ በክሷላ እናት ምሕረቶች የበድር ጦርነት ከፍተኛ ውጤት አስከትሏል። የሙስሊሞችን ሞራል ከፍ አድርጓል። ቁረይሾችን አዋርዶ ተቃውሞ አካሄዱ። እንዲያሲኑ አድርጓቸዋል። መዲናን የእስልምና ምሽግ አድርጓታል። የታሰበ ውይይት። ነቢዩ ሙሐመድ በቅድር ሆነ በሀብት አትመኩ እውነተኛ ድል ከአላህ ዘንድ የተሰጠን እና ጽኑ ለሆኑት ነው። የመዝጊያ ክፍል። ስለዚህም የበድር ጦርነት በእስልምና ታሪክ ውስጥ የድፍረት የስትራቴጂ እና የእምነት ብሩህ ምሳሌ ሆኖ ቀጥሏል። ከስብከቱ አማኞች በፍትሕ በአንድነት እና በአላህ መታመን መርሆች እየተመሩ አንድ ሕዝብ መነሳት ጀመረ።